እናትን ያልፈራም መድኃኒዓለምን አልፈራም። በአካል ምናምን ብለህ አታስፈራረኝ አንተ። መነጽሩን አውልቀው አንተ በእናትህ እንጂ ታኝተህ ነው ቁጭ ብለህ ነው። እኔ እኮ ላይ አገባቢ ሁላ እኮ ለምንድን ነው የፈለከኝ? ያንቋሸሸው ያዋረደው የወላይታን ታላቁን የወላይታን ህዝብ በቃ ይኸውልህ ክብር ነው። ረጅም አጫወት ነው ይበቃሃል። ለአንተ ክብር ነው። ከኛ ጋር ራሱ እዚህ ጋር እንዴት ልቅጣ? እኔ እኮ ታሳዝነኛለህ። ይሄ ልጅ ወላይታ ስለሆነ ብቻ ነው እንደዚህ የናከው እንጂ የሌላ ብሔር ተወላጅ ቢሆን እንደዚህ ተዳፍረ ልጁን አታናግረውም ነበር፣ አታንቋሽሸውም ነበር፣ አታዋርደውም ነበር። እኔ አኩቻ ነኝ ዋዋና ማንንም አልሰማም። በቃ ይኸውልህ ክብር ነው። ረጅም አጫወት ነው ይበቃሃል። ለአንተ ክብር ነው። ከኛ ጋር ራሱ እዚህ ጋር እንዴት ልቅጣ? እኔ እኮ ታሳዝነኛለህ። እንዴት ልቅጣ? ራስህን ቅጣ መጀመሪያ ችጋራም እና በእናትህ እንዴ እኛ ማላመድ ሙዳችን ለመድኃኒዓለም የከተማ ልጆች ማላመድ ልምዳችን። አኩቻ ግን ስለ የትኛው ክብርና ክብራችሁ ነው የምታወራው? ላይ ለሶስት ቁጭላችሁ ስለምን አግኝቷችሁ አብራችሁን ለምን ያለው? ሌላ ምንም ያለው ነገር የለም። በነገራችሁ ላይ በህይወት እንዳንተ አይነት ዘመናዊ ለማኝ ሜኔብቴም አይቻላልም። አኩቻም እዚህም ጋር ያላችሁ ልጆች ማለት ከዚህ ልጅ የምትለዩት እናንተ ልመናን ቀደም ብላችሁ የጀመራችሁ፣ እሱ ደግሞ አዲስ ለማኝ ነው። ዜር ዘ ዲፍረንስ ምንም ልዩነት ይላል። እኔ የለማኝ ምቀኛም የለማኝ ቅንቅናም እንዳንተ ይቻላል። የምሬ ነው። ምን ሲቀጥል ራስ እንደ አራዳይት እኛ ስራ ሶማሊያ ሆኖ ታለ እንዴ? አንተ ራስ ከሆነ ቀይሰርና ጌሾ ጋር ነው ማዳወር ተደባልቃል። ወደ አዲስ አበባ የመጣው አራዳ ነኝ የሚል ሰው የሰው ልጅ እንደዚህ አደባባይ ችጋራም ይያል አንደርስሜት አደረግም ቢሊቭ ሚ። ሲቀጥል አኩት አንተ ስትፈጠር የእንቅርት ነው ማንቁርት ነበር። ቤተሰቦችን ጠይቅ። የሆነ እዚህ ጋር ቁጭ ብለህ ከማንቁርት እንዲረዘም ምስል ፈጣሪ ጉሮሮ ላይ ቢቀመጥም የሰውን ጉሮሮ ነው የሚዘጋው። ሁለት እግር ጨመረልና እንደዚህ እያልክ መራመድ ጀመርክ። የሰው ጉቱ እንዴ የቱቱ ጫፍ የምታክል ሰውዬ ስለምን ክብር እንደምታወራ እኔ አልገባኝና በጣም ፊል ያደረኩት የምሬ ነው። ልጁን ይቅርታ ብጠይቀው በጣም ደስ ይለኛል። ይሄው አመሰግናለሁ። የጠራ አስገባን በላቸው። እንዴ የሰላም ኮሚቴ ነው እንዴ? የምን ሰላም ነው? ሰላም ነው እስካሁን ድረስ እዚህ ሀገር ላይ እሱ እኮ ላይ በላችሁ ምንድን ነው? እኔ ጋር ችግር ካለ አውራ እዚህ ጋር በወንበር ዙሪያ መነጽሩን አውልቀው አንደ በእናትህ እንጂ ታኝተህ ነው ቁጭ ብለህ ነው። እኔ እኮ ላይ አገባቢ ሁላ እኮ ለምንድን ነው የፈለከኝ? እሱን በአካል ስቀምሰው ነው የምናወራው። እና ዘግዝቀኝ ነው በእናትህ። አልፈራም፣ መድኃኒዓለምን አልፈራም። በአካል ምናምን ብለህ አታስፈራረኝ አንተ። ኧረ እዛ ድረስ መሄድ አያስፈልግም። በንግግር የሚያልቅ ዳግተው ችግር የለም። ሁላችሁ ለዛ ለሰው ጉቶ ለአኩቻ ቪዲዮ አድርጉ። ምክንያቱም ያንቋሸሸው ያዋረደው የወላይታን ታላቁን የወላይታን ህዝብ ራስን ቅጣ መጀመሪያ ችጋራ የከተማ ልጆች ማላመድ ልምዳችን። አቋርጣችሁ ነው? አዎ አቋርጠነው ነው። አራውሩ ወይኔ አረ አይነፋም። መድኃኒዓለም አሁን ስሜን ለማጥፋት ፈልጌ ከሆነ እሺ ስታይ ምን ስም ኖሮ ነው የሚጠፋው? ወይ አንተ ስም ምን ስም ኖሮ ነው የሚጠፋው? እዚህ ጋር ራሱ መጥተው በጣም አይደል? አንተ በጣም የተከበርክና የተወደድክ ሰው ስለሆነ ካንተ ጋር በመግባቱ ልጁ በጣም ደስተኛ ነው። ማን አባ ስለሆንክ ነው አንተ ካንተ ጋር ከኛ ጋር ስላስገባን ምናምን ብለህ ልጁን የምታንቋሽሸው? በጣም 100% እርግጠኛ ነኝ ይሄ ልጅ ወላይታ ስለሆነ ብቻ ነው እንደዚህ የናከው እንጂ የሌላ ብሔር ተወላጅ ቢሆን እንደዚህ ተዳፍረ ልጁን አታናግረውም ነበር፣ አታንቋሽሸውም ነበር፣ አታዋርደውም ነበር። ምክንያቱም ለዚህ ልጅ ማን አለው ብለህ ነው አይደል? ወላይታዎች የተናቁ የተዋረዱ ለማኞች ምናምን ናቸው አይደል? በአንተ ቤት አንተ የሰው ጉቶ ማነኝ ብለህ ነው ራስህን የምታስበው? ማነኝ ብለህ ነው የምታስበው? ንገረኝ እስኪ። ቅማል ቅርጽ የሰው ልክ ኖሮ ራሱ እኮ እንደዛ ልጁን ብታንቋሽሸው እኔ ምንም አይመስለኝም። አንተንም እኮ ያፈመሰ የህዝብ ነው። አንተም ሰግጠ እሱም ሰግጣችሁ ነው የፈመሳችሁት። ምን ይጠበስ? እንዲሁም አንተ ከሱ ጋር በመግባት ደስተኛ ልትሆን ይገባል። ምክንያቱም የታላቋ የወላይታ ልጅ ስለሆነ ቢገባ ወላይታ ድሮ ራሱን በራሱ ሲመራ ሲያስተዳድር የነበረ ታላቅ ህዝብ ነው። እንደዚህ በተራ በማይረባ ሰው ዝም ብሎ የሚንቋሸሽ ህዝብ አይደለም ወላይታ ህዝብ። አሁን ፈጠን ብለን ታላቁን የወላይታን ህዝብ ይቅርታ መጠየቅ አለብን። ተንቀናል። የወላይታ ልጆች ሁላችሁም ኮፒ ሊንክ ሪፖስት በማድረግ ከበላቸው እንቁ። ምክንያቱም ወላይታ ስለሆነ ብቻ ነው ሊያዋርደውና
ሊያንቋሽሸው የደፈር። እኛ የጦና ንቦች ነን፣ ማንንም አንሰማ። ዘንቀጣ መጀመሪያ ችጋራ ከማጠሯ መወጣጠሯ ነው። ምን የተለየ ስራ ሰርተ ነው አንተ ከኛ ጋር መቀመጥ ትልቅ ክብር ነው ምናምን እያልክ መልክ ብትሰራው ብብት ላይ ቡጉንጅ ወጣ ይመስል አጣሰ ግጣን የፈመስከው ሌላ ምን የተለየ ስራ የሰራ መስሎ ነው? ደግሞ እኛ የከተማ ልጆች ሰው ማላመድ ነው አንተ አይደል? እንደውም ያላመድ ነው አንተን ነው። አሳማ ኮሸሪ። ይሄ ቪዲዮ ለዚህ ኮሸሪ እንዲደርስ 5 ጊዜ ኮፒ ሊንክ ማድረግ እንዳይረሳ። የልመና ጨርቅን ስትዘረጋ አጠገብህ ሁኜ ልለምን ያለው ይሄ ልጅ ሌላ አይደለም። አሁን መገናኛ ከለማኝ ለማኝ ልዩነት አለው የለውም? ስለዚህ አንድ አካባቢ ቁጭ ብለው የመለመን መብት አላቸው። ልክ በላቸው ምንድነው ከአንተ ጋር ያለ እኔም ካጠገብህ ልለምን ነው። በመገናኛ ከሚለምኑት ለማኞች እና ከእናንተ ጋር ያለው ልዩነት እናንተ ዲጂታሊ መለመናችሁ ነው። ከበላቸው ደግሞ አንተ የምትለየው አንተ ቆየት ያልክ ለማኝ ነህ፣ እሱ ገና በቅርብ የመጣ ለማኝ ነው። አሁን የለማኝ ምቀኛ ማለት አንተ ነህ። ምንድነው ቲክቶክ ጌም መጀመሪያ ሲባል ምን እያደረጋችሁልን ነው? ስራ ያጣ ሰው ነው በማርያም በገብርኤል አንድ አበባ አንድ እንትን ብለህ ለምነህ ነው የምትሰጠው እንጂ የምታበረክተው ምንም አይነት ነገር የለም። ታጠዳ ልመና ነው። የነፍስ አንድ አበባ፣ የነፍስ አንድ ዶናት፣ የነፍስ ስትል ነው የምትውለው። እና ትዕቢትህ ነው ደግሞ የሚገርመው። አንተ ቀደም ያልክ ለማኝ ሆንክና በላቸውን አጠገቤ ፎጣ እንዳትዘረጋ ወይም ጨርቅ ዘርግተህ እንዳትለምን እንዳልክ ነው የሚሰማን። ማፈሪያ